ኢየሱስ እግዚአብሔርን አምና ዓለምን ካደች ሄደች ወደ ደስታ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግሥተ ሰማይ ግቡ የጸና ነው በበጉ ደም ላይ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ መከፍተው ከእንግዲህ ዓለም አንድ ላይ ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከእንግዲህ በላይኛው ዓለም በአንድ እንኖራለን ከቅዱሳን ጋራ በድል እልልያለን የተወጋውን በግ በዓይናችን እያየን ኢየሱስ የቆመው ለምንድን ነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ሊለው ነው። ዛሬ ኤሚን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብለው ኢየሱስ እንኳን ደህና መጣሽ ብሎ በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እኔና እናንተ አንድ ጊዜ እንቁምና አንድ ነገር እናደርጋለን። አንድ ጊዜ እንቆማለን። በዚህ በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ፣ ቤተሰቦቿ ሁሉም ለነሱ ስለሷ ሲናገሩ ምስሬ እንደዚህ ናት እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናውቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች እቺ ጀግና ናት። ለዚች ጀግና ሁላችንም በደስታ እናጨበጭብላታለን፣ ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በምድር በቆየችበት ሰዓት ስላሳየችው መልካም፣ ስላሳየችው ትጋት፣ ስላሳየችው ፍቅር፣ ስላሳየችው አገልግሎት፣ ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በምድርም ደግሞ እንደዚሁ ይሆናል። ጌታ ሆይ ታውቃለህ
መሞከር የሚገባው ሁሉ ተሞከረ። አሁን ግን አርፋለች። እግዚአብሔር የተመሰገነ ይሁን። ሳይሞከር ቢሆን ሳይለፋ ቢሆን ሁሉ ፍቅሩን አሳይቶ በእውነት እኮ ነው የምነግራችሁ። እግዚአብሔር የተባረከ ይሁን። ክብር ሁሉ ለእግዚአብሔር ይሁን። በደረሰብን ሁሉ እግዚአብሔር ምንድነው? ጻድቅ ነው። አሁን እኔና እናንተ እርሷ ወዳለችበት ወደ ጌታ እንሄዳለን እንጂ እርሷ ተመልሳ ወደኛ አትመጣ። ስለዚህ እኛንን መዘጋጀት የሚጠበቅብን ከስተታችን ታርመን ከጥፋታችን ተመልሰን ጌታንን በአግባቡ አገልግለን እድል በተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን እርስ በርሳችን ተቀባብለን እርስ በርሳችን ተዋደን እርስ በርሳችን ተከባብረን ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣና ወደ ጌታ እስከምንሄድ መዘጋጀት ያለብን እኛ። ለዚህ ደግሞ ጌታ ይርዳን። አሜን፣ ይርዳን።